ቶኪዮ በዝናብ ውስጥ ስትሮጥ እናያታለን። ከባለፈው ዘረፋም ያመለጠችው እሷ ብቻ እንደሆነችና ፍቅረኛዋ በጥይት ተመትቶ እንደሞተ ትተርካለች። ስልክ ዳስ ውስጥም ገብታ እናቷ ጋር ትደውላለች። እናቷ ግን በፖሊስ ተከባ ነበር። ቶኪዮ እናቷን ለማግኘት ስትሄድ ፖሊሶች ሊይዟት ሲያደቡ እናያለን። ቶኪዮ ወደ እናቷ ቤት ልትገባ ስትል አንድ መኪና አጠገቧ ይቆማል። አንድ መነጽር ያደረገ ሰውዬ እናቷ ቤት ፖሊሶች እንዳሉና ሊይዟት እንደሆነ በፎቶ ያሳያታል። ዛሬ ወደ እናትሽ ቤት ከገባሽ ሬሳሽ ነው የሚወጣ ይላታል። ከዚያም አንድ ትልቅ እቅድ እንዳለው ይነግራታል። ቶኪዮና ሌሎች 7 ሰዎች ራቅ ብሎ ወደሚገኝ አንድ ትልቅ አሮጌ ቤት ውስጥ ሲሄዱ እናያለን። ፕሮፌሰሩ ሁሉንም ያስተዋውቃል። እዚህ ጋር ነው ፕሮፌሰሩ የመጀመሪያውን ትልቅ ትምህርት የሚሰጠው። ምንም አይነት እውነተኛ ስም መጠቃቀስ የለብንም ይላል። ፕሮፌሰሩም በጥቁር ሰሌዳ ላይ የከተማ ስሞችን መጻፍ ይጀምራል። ቶኪዮ የሚለውን ስም ትመርጣለች። በርሊን፣ ናይሮቢ፣ ሪዮ፣ ሞስኮ፣ ዴንቨር፣ ሄልሲንኪ እና ኦስሎ የየራሳቸውን ስም ይመርጣሉ። ፕሮፌሰሩ ለ5 ወራት ዝግጅት እንደሚያደርጉና ግባቸው የስፔን ንጉሳዊ የገንዘብ ማተሚያ ቤትን መዝረፍ እንደሆነ ይነግራቸዋል። በቤቱ ውስጥ ፕሮፌሰሩ ሁሉንም ስልጠና ሲሰጣቸው በትዝታ ይታያል። ፕሮፌሰሩ ማንንም መግደል የለብንም፣ የህዝቡን ፍቅር ማግኘት አለብን እያለ ሲያስረዳቸው ይታያል። ቶኪዮና ሪዮ ደግሞ በድብቅ የፍቅር ግንኙነት ውስጥ ገብተዋል። ይህም ፕሮፌሰሩ ከከለከላቸው ህግጋቶች ውስጥ አንዱ ነው። ዘራፊዎቹም በጭነት መኪና ውስጥ ሆነው ወደ ሮያል ማይንት ወይም የገንዘብ ማተሚያ ቤት ሲቃረቡ እናያለን። ሁሉም የሳልቫዶር ዳሊን ጭንብል አድርገዋል። ፕሮፌሰሩ ደግሞ ከሩቅ ሆኖ ሁሉንም በካሜራ ይከታተላል። ዘራፊዎቹ መኪናውን የባንኩ መግቢያ ላይ ያቆሙታል። በትልቅ የጦር መሳሪያ የታጠቁ ዘራፊዎች ደግሞ በሩን በኃይል ከፍተው ይገባሉ። መሬት ላይ ተኙ እያሉ ሲጮሁ በባንኩ ውስጥ ያሉ ሰራተኞችና ጎብኚ ተማሪዎች በድንጋጤ ይወድቃሉ። የብሪታንያ አምባሳደር ልጅ አሊሰን ፓርከር ፎቶ ስትነሳ የነበረችው ልጅ በድንጋጤ ቆማ ትቀራለች። ፖሊሶች አካባቢው ላይ መድረስ ይጀምራሉ። ቶኪዮና ሪዮ ከባንኩ ደጃፍ ላይ ሆነው ፖሊሶችን ለማስፈራራት ተኩስ ይከፍታሉ። እዚህ ጋር ነው ሪዮ በጥይት ተተኩሶበት መሬት ላይ የሚወድቀው። ቶኪዮ በቁጣ ተመልሳ ፖሊሶች ላይ ስትተኩስና በሩን ዘግተው ወደ ውስጥ ሲገቡ እናያለን። ቶኪዮና ሪዮ ከፖሊሶች ጋር ከተኩሱ በኋላ ወደ ባንኩ ተመልሰው ይገባሉ። ሪዮ በጥይት ተመትቶ መሬት ላይ ወድቋል። ቶኪዮ በፍርሃት ትጮኻለች። ፕሮፌሰሩም ይህንን ድምፅ በጆሮ ማዳመጫው ይሰማል። ዘራፊዎቹ የባንኩን በሮች በሙሉ በብረት ቆልፈዋቸዋል። በርሊን ቶኪዮን ሕጉን ጥሰሻል ብሎ ይወቅሳታል። ምክንያቱም መመሪያው ደም ሳይፈስ ዘረፋውን ማከናወን ነበር። በባንኩ ውስጥ ያሉት ሰራተኞችና ተማሪዎች በጣም ተረብሸዋል። ናይሮቢና ዴንቨር ታጋቾቹን ለማረጋጋት ይሞክራሉ። የአምባሳደሩ ልጅ አሊሰን ፓርከር በድንጋጤ ስትንቀጠቀጥ እናያታለን። መርማሪ ራኬል ከባንኩ ውጭ ድንኳን ውስጥ ሆና ለዘራፊዎች ትደውላለች። ፕሮፌሰሩ ስልኩን አንስቶ ድምፁን ቀይሮ ያወራታል። ራኬልም ማንነቱን ለማወቅ ብትሞክርም እሱ ግን የተረጋጋ መልስ ይሰጣታል። ፕሮፌሰሩ ለራኬል ጊዜ እንፈልጋለን ይላታል። በውስጥ በኩል ዘራፊዎቹ ታጋቾቹን ተጠቅሞ የገንዘብ ማተሚያ ማሽኖችን ማዘጋጀት ይጀምራሉ። ናይሮቢ የታጋቾቹን ኃላፊነት ትወስዳለች። ታጋቾችን በቡድን በመከፋፈል የገንዘብ ማተሚያ ማሽኖቹ እንዲንቀሳቀሱ ታደርጋለች። ግባቸው ፖሊሶች በውጭ ሆነው ድርድር ላይ እያሉ በውስጥ በሚሊዮኖች የሚቆጠር ዩኖ ማተም ነው። የታጋቾቹ ስልክ በሙሉ ተሰብስቦ ነበር። ነገር ግን የአምባሳደሩ ልጅ አሊሰን ፓርከር ስልኳን በድብቅ ደብቀው ትገኛለች። ቶኪዮና ሪዮ ስልኩን ለማግኘት ፍተሻ ሲያደርጉ አሊሰን ከጓደኛዋ ጋር የተነሳችውን ፎቶ በስህተት ለፖሊሶች ትልካለች። ፕሮፌሰሩ ይህንን ፎቶ ፖሊሶች ማግኘታቸውን ሲያውቅ ይረበሻል። ሪዮን በሬዲዮ ጠርቶ ስልኩን በአስቸኳይ እንዲያጠፋውና እንዲያመጣው ያዝዘዋል። በዚህ መሃል መርማሪ ራኬል ከእናቷ ጋር ስልክ ስታወራ እናያለን። ከቀድሞ ባለቤቷ ጋር ያላት መጥፎ ግንኙነትና የግል ሕይወቷ ጫና በስራዋ ላይ ተጽዕኖ እያሳደረባት እንደሆነ ይታያል። ዘራፊዎቹ ሆን ብለው የተወሰኑ ታጋቾችን ደጃፍ ላይ በማቆም ፖሊሶች እንዳይተኩሱ ያደርጋሉ። ፖሊሶች በግራ መጋባት ውስጥ ሆነው ቀጥሎ ምን ማድረግ እንዳለባቸው ሲያስቡ፣ ዘራፊዎቹ ግን በባንኩ ውስጥ ጥልቅ የሆነ ጉድጓድ መቆፈር ይጀምራሉ። መስኮ በባንኩ የታችኛው ክፍል ላይ ጥልቅ የሆነ ጉድጓድ መቆፈር ይጀምራል። ይህ ጉድጓድ ለወራት የታቀደውና መጨረሻ ላይ ዘራፊዎቹ በሚስጥር የሚያመልጡበት ብቸኛው መንገድ ነው። ቶኪዮና ሪዮ በመጨረሻ የአሊሰን ፓርከርን ስልክ ያገኙታል። ነገር ግን ስልኩን ከመስበራቸው በፊት ፖሊሶች የሪዮን ፎቶ በስህተት ፖስቶት በነበረው ቪዲዮ አማካኝነት ማንነቱን ለይተው ለማወቅ መቃረባቸውን ፕሮፌሰሩ ይረዳል። መርማሪ ራኬልም ለፕሮፌሰሩ በድጋሚ ትደውላለች። በዚህ ጊዜ ግን ፕሮፌሰሩ ከባንኩ ውጭ ባለው ካፌ ውስጥ ተቀምጦ
እሷን በአካል እያያት በስልክ ያወራታል። ይህም የሱ ብልሃት ፖሊሶች የት እንዳለ ፈጽሞ እንዳይገምቱ ያደርጋቸዋል። ፖሊሶች በባንኩ ጣሪያ ላይ በድብቅ ለመግባት ቢሞክሩም ዘራፊዎቹ ቀድሞ ስላወቁባቸው ታጋቾቹን መከላከያ አድርገው በመጠበቅ ፖሊሶቹ እንዲያፈገፍጉ ያስገድዷቸዋል። ክፍል 1 የሚያበቃው ፕሮፌሰሩ የፖሊሶችን ድንኳን ከሩቅ ሆኖ እያየ በውስጥ ደግሞ ናይሮቢና ቡድኑ በሚሊዮን የሚቆጠር ዩሮ ማተም ሲጀምሩ ነው። ፖሊሶች በአሊሰን ፓርከር ስልክ ውስጥ በስህተት የተላከውን ቪዲዮ በመጠቀም የሪዮን ማንነት ለይተው ያውቃሉ። ሪዮ ገና የ22 ዓመት ወጣትና የኮምፒውተር ጠላፊ እንደሆነ መረጃ ይደርሳቸዋል። ይህ ዜና ለፕሮፌሰሩ ትልቅ የራስ ምታት ይሆንበታል። ፕሮፌሰሩ የፖሊሶችን የሬዲዮ ሞገድ በመጥለፍ ሪዮ መታወቁን ይሰማል። ወዲያውኑ ለሪዮ በሚስጥር ደውሎ ፖሊሶቹ ማንነቱን እንዳወቁትና ወላጆቹ በቲቪ ላይ ቀርበው እጅ እንዲሰጥ እየለመኑት እንደሆነ ይነግረዋል። ሪዮ በጣም ይረበሻል። በባንኩ ውስጥ የታጋጆች መሪ የሆነው አርቱሮ ሮማን ከጸሐፊዋ ሞኒካ ጋር በድብቅ ይገናኛል። ሞኒካ ነፍሰ ጡር መሆኗን ትነግረዋለች። አርቱሮ ግን ከኃላፊነት ለመሸሽ ይሞክራል። ይልቁንም ዘራፊዎቹን ለማጥቃት የሚያስችል ስልክ መፈለግ እንዳለባቸው ያሳምናል። በርሊን በዘራፊዎቹ መካከል ያለውን አለመግባባት ለማርገብ ይሞክራል። ቶኪዮና ሪዮ በፖሊሶች መታወቃቸው በቡድኑ ውስጥ ጥርጣሬ ይፈጥራል። ናይሮቢ ግን ትኩረታቸው ገንዘብ ማተም ላይ ብቻ እንዲሆን ታጋቾቹን ታጣድፋቸዋለች። አርቱሮ በሰጠው ግፊት መሰረት ሞኒካ ጋዝዳምቢዴ ከዘራፊዎቹ አንዱ የሆነውን የዴንቨርን ትኩረት በመሳብ በድብቅ ስልክ ለመስረቅ ትሞክራለች። ይህ ስልክ ከውጭ ካሉ ፖሊሶች ጋር ለመገናኘት የታቀደ ነው። ሪዮ ወላጆቹ በቴሌቪዥን ቀርበው ወደ ቤት ተመለስ እያሉ ሲያለቅሱ ካየ በኋላ በጣም ይረበሻል። ቶኪዮ እሱን ለማረጋጋት ትሞክራለች። ነገር ግን በሁለቱ መካከል ያለው ግንኙነት ለዘረፋው እቅድ አደገኛ መሆኑን ፕሮፌሰሩ በድጋሚ ያስታውሳቸዋል። መርማሪ ራኬል ዘራፊዎቹን ለማዳከም ስትል በባንኩ ውስጥ ያለውን የኤሌክትሪክና የውሃ አገልግሎት ለማቋረጥ ትወስናለች። ይህም እርምጃ ታጋቾቹን ለጭንቀት እንደሚዳርግና ዘራፊዎቹን ለድርድር እንደሚያስገድድ ታምናለች። ፕሮፌሰሩም የራኬልን እቅድ አስቀድሞ በመገመት ለእንደዚህ አይነት ችግር የሚሆን የጄኔሬተር እና የውሃ ማጠራቀሚያዎችን አስቀድሞ መዘጋጀታቸውን ያረጋግጣል። በዚህ መሃል ለራኬል ደውሎ እኛን ለማስጨነቅ የምታደርጊው ሙከራ ለታጋቾች ሕይወት አደገኛ ነው ብሎ ያስጠነቅቃታል። እናም በተጨማሪ ሰዎች እነዚህን ስራዎች ሌሎች ሰዎች የመቁጠር አቅም ስለሌለኝ ብቻዬን ነው እየሰራው ያለሁት። ለምሳሌ ስክሪፕት መጻፍ፣ ኤዲት ማድረጉ ምናምን በጣም ነው የሚያደግመው፣ ከምነግራችሁ በላይ ነው ጊዜ የሚወስደው እና ቻናሌ አድጎ በተጨማሪ ሰዎችን ቀጥሬ ለእናንተ ከዚህ በላይ ጥሩ የሆኑ ስራዎችን ለመስራት እንበቃ። ቻናሌን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ እስከመጨረሻው እንድታዩት በአክብሮት እጠይቃለሁ። በተጨማሪም ደግሞ እንዳስተካክል የምትፈልጉት ነገር ካለ ኮሜንት ጋር አሳውኝ። ሁላችሁም የምትከታተሉ ሰዎች ከጎኔ ስላላችሁ ከልብ አመሰግናለሁ። ይመቻል። በርሊን በታጋቾቹ መካከል የሆነ እንቅስቃሴ እንዳለ መጠራጠር ይጀምራል። ሁሉንም ታጋቾች ሰብስቦ ፍተሻ እንዲደረግ ያዛል። ሞኒካ ስልኩን ደብቃ ስለያዘች በዚህ ፍተሻ ወቅት ልትያዝ እንደምትችል ትሰጋለች። በርሊን ታጋቾቹ እንዲፈተሹ ባዘዘው መሰረት ሞኒካ የሰረቀችውን ስልክ ደብቃ ለማምለጥ ስትሞክር በበርሊን ትያዛለች። በርሊን በጣም ይቆጣል። ሕግ ተላልፋለች ብሎ ስለሚያምን ዴንቨርን ጠርቶ ይችን ሴት ግደላት የሚል ቀጥተኛ ትዕዛዝ ይሰጠዋል። ዴንቨር ደግሞ ከሞኒካ ጋር ስሜታዊ ትስስር መፍጠር ጀምሮ ስለነበር በጣም ይጨነቃል። ሞኒካ ስልኩን የሰረቀችው በእርሱ ግፊት ቢሆንም እርሷ ስትያዝ አርቱሮ ራሱን ለመከላከል ሲል እንደማያውቃት ሆኖ ዝም ይላል። ይህም ትዕይንት የአርቱሮን ራስ ወዳድነት በግልጽ ያሳየናል። እናም ደግሞ በተጨማሪ ሰዎች እነዚህን ስራዎች ሌሎች ሰዎችን የመቁጠር አቅም ስለሌለኝ ብቻዬን ነው እየሰራው ያለሁት። ለምሳሌ ስክሪፕት መጻፉ፣ ኤዲት ማድረጉ ምናምን በጣም ነው የሚያደግመው፣ ከምነግራችሁ በላይ ነው ጊዜ የሚወስደው እና ቻናሌ አድጎ ተጨማሪ ሰዎችን ቀጥሬ ለእናንተ ከዚህ በላይ ጥሩ የሆኑ ስራዎችን ለመስራት እንበቃ። ቻናሌን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ እስከመጨረሻው እንድትከታተሉ በአክብሮት እጠይቃለሁ። በተጨማሪ ደግሞ እንዳስተካከል የምትፈልጉት ነገር ካለ ኮሜንት ጋር አሳውቁኝ። ሁላችሁም የምትከታተሉኝ ሰዎች ከጎኔ ስላላችሁ ከልብ በጣም አመሰግናለሁ። ይመቻል። በውጭ በኩል ራኬል የዘራፊዎቹን ማንነት ለማወቅ በምታደርገው ጥረት ቶኪዮና ሪዮ በቪዲዮ እንደተለዩ ለፕሮፌሰሩ በስልክ ትነግረዋለች። ፕሮፌሰሩ ግን ይህንን መረጃ አስቀድሞ ስለሚያውቅ ሳይደናገጥ ከእርሷ ጋር ያለውን የቃላት ጦርነት ይቀጥላል። ትዕይንቱ ወደ ኋላ ተመልሶ ዘራፊዎቹ በሰለጠኑበት ቤት ውስጥ የነበረውን ሁኔታ ያሳየናል። ፕሮፌሰሩ ማንንም መግደል የለብንም ብሎ በጥብቅ ሲያስረዳቸው እናያለን። ይህ ትዝታ አሁን በባንኩ ውስጥ በርሊን የሰጠውን ግደላት የሚለውን ትዕዛዝ የበለጠ አደገኛ ያደርገዋል።
ዴንቨር ሞኒካን ወደ ባንኩ ማከማቻ ክፍል ውስጥ ይዟት ይገባል። እሷ እየለመነችው፣ እሱ ደግሞ ሽጉጡን አውጥቶ ሲያነጣጥርባት ፊልሙ በከፍተኛ ውጥረት ውስጥ ይገባል። ዴንቨር ሞኒካን ለመግደል ሽጉጥን ቢያነሳም ጨካኝ መሆን አይችልም። ይልቁንም በርሊን እንደሞተች እንዲያስብ ለማድረግ ሞኒካን እግሯ ላይ ብቻ ይተኩስባታል። ከዛም በባንኩ ማከማቻ ክፍል ውስጥ በሚስጥር ይደብቃታል። በርሊን የተኩስ ድምፅ ሲሰማ ዴንቨር ትዕዛዙን የፈጸመ መስሎት ይረካል። ዴንቨር ደም ያለበትን ልብስ ለበርሊን በማሳየት ሞኒካ መሞቷን ያረጋግጥለታል። ትዕይንቱ ወደ ውጭ ይቀየራል። ፕሮፌሰሩ በሌላ ስም ራሱን አስተዋውቆ ራኬል በምትገኝበት ካፌ ውስጥ ሆን ብሎ ስልኩን ቻርጅ ለማድረግ በሚል ሰበብ ያናግራታል። ራኬልም እሱ የዘረፋው መሪ እንደሆነ ሳታውቅ በንግግሩ ትማረካለች። ሞኒካ መሞቱን የሰማው አርቱሮ ራሱን ተጠያቂ ከማድረግ ይልቅ እኔን ለማዳን ስትል ነው የሞተችው እያለ ለሌሎቹ ታጋቾች በማውራት ድጋፍ ለማግኘት ይሞክራል። ራኬል ወደ ፖሊስ ድንኳኑ ተመልሳ የዘራፊዎቹን የስልክ መስመር ለመጥለፍ አዲስ መሳሪያ ታመጣለች። ፕሮፌሰሩ ግን ይህንን አስቀድሞ ስላወቀ ፖሊሶች እንዲሰሙት የሚፈልጉትን የውሸት መረጃ በስልክ ማውራት ይጀምራል። ዴንቨር ሞኒካን በባንኩ ማከማቻ ክፍል ውስጥ ደብቆ እግሯን በፋሻ ሲያስርላት እናያለን። ሞኒካ በህመም እየተሰቃየች ቢሆንም ዴንቨር ሕይወቷን በማትረፉ ምስጋና ታሳየዋለች። ዴንቨርም እንዳትታወቅ ድምጿን እንድታጠፋ ያስጠነቅቃታል። ፕሮፌሰሩ ከራኬል ጋር በካፌው ውስጥ ካወራ በኋላ እሷን ለመሰለል የተጠቀመበትን ስልክ በብልሃት ይደብቃል። ራኬል ገና በስልክ የምታወራው ሰው እፊቷ ያለው ሰው መሆኑን ፈጽሞ አልጠረጠረችም። ቶኪዮ ሞኒካ መገደሏን ስትሰማ በጣም ትቆጣለች። በርሊን ጋር ሄዳ ለምን ያችን ንጹህ ሴት እንድትገደል አዘዝ ብላ ሽጉጥ ትመዝበታለች። በዘራፊዎቹ መካከልም ትልቅ መከፋፈል ይፈጠራል። ራኬልና ቡድኗ በቪዲዮ ባገኙት መረጃ መሰረት ሪዮን ማወቃቸው ትልቅ ድል እንደሆነ ያስባሉ። ነገር ግን ፕሮፌሰሩ ይህ እንዲሆን የፈቀደው ፖሊሶች ሌላ ቦታ ለማዘናገት መሆኑን ገና አላወቁም። ራኬል ለፕሮፌሰሩ ትደውላለች። በዚህ ጊዜ ራኬል በጣም ተቆጥታለች። ምክንያቱም ዘራፊዎቹ ታጋቾቹን መከላከያ አድርገው መጠቀማቸው አበሳጭቷታል። ራኬል በቁጣ ስልኩን ታነሳለች። ፕሮፌሰሩ ፈሪ ስትል ትሰድበዋለች። ፕሮፌሰሩ ግን በተረጋጋ ድምፅ እኛን ብታጠቁን የምትጎዱት ታጋቾቹን ነው በማለት ያስፈራራታል። ራኬል ለዘራፊዎቹ ምግብና ውሃ እንድታስገባላቸው ቢጠይቃትም እርሷ ግን መጀመሪያ የታጋቾቹን ደህንነት ማረጋገጥ እንዳለባት ትናገራለች። ዴንቨር በድብቅ ምግብና መድኃኒት ይዞ ሞኒካ ወዳለችበት ማከማቻ ክፍል ሲገባ እናያለን። በውስጥ በኩል ዴንቨር ትልቅ አደጋ ውስጥ ነው። ሞኒካን እግሯ ላይ ተኩሶ በሚስጥር ደብቋታል። ሞኒካ በህመም ብትሰቃይም ዴንቨርን አትተወኝ እያለች ትለምነዋለች። ዴንቨርም ከእቅድ ውጭ ለሆነች ሴት ራሱን አደጋ ላይ እየጣለ ነው። የአምባሳደሩ ልጅ አሪሰን ፓርከን ከሪዮ ጋር ስታወራ እናያለን። ሪዮ ለጥቂት ሰከንዶች ትኩረቱ ሲሰረቅ አሊሰን ሽጉጡን ለመቀማት ትሞክራለች። ታጋቾችም ዝም ብለው አልተቀመጡም። በተለይ የአምባሳደሩ ልጅ አሊሰን ፓርከር ሪዮ ላይ ድፍረት ታሳያለች። ሪዮ የዋህ መሆኑን ስለተረዳች ልታታልለው ትሞክራለች። ነገር ግን ቶኪዮ በድንገት ደርሳ ነገሩን ታከሽፈዋለች። በቶኪዮና በሪዮ መካከል ያለው የፍቅር ግንኙነት ለዘረፋው ትልቅ ስጋት እየሆነ መጥቷል። ራኬልና ረዳቷ ኤንጀል የዘራፊዎችን መኪና ያገኙታል። በውጭ በኩል ፖሊሶች ትልቅ ፍንጭ አግኝተዋል። ዘራፊዎቹ ባንኩን ለመዝረፍ የተጠቀሙበትን መኪና አግኝተውታል። ፕሮፌሰሩ ይህ መኪና መገኘቱ በእቅድ ውስጥ የነበረ ቢሆንም መኪናው ውስጥ የቀረ አንድ ትንሽ ማስረጃ ግን ሁሉንም ነገር ሊያበላሸው እንደሚችል ያውቃል። ረዳት መርማሪው ኤንጀል መኪናው ውስጥ ገብቶ ፍተሻ ያደርጋል። ፕሮፌሰሩ ይህንን በካሜራ እየተከታተለ ነው። መኪናው ውስጥ ሆን ተብሎ የተተወ መረጃ ቢኖርም ፕሮፌሰሩ ያላሰበው አንድ የጣት አሻራ በመኪናው ውስጥ መኖሩን ይረዳል። ሞስኮም ልጁ ዴንቨር ሞኒካን እንዳልገደላትና በማከማቻ ክፍል ውስጥ እንደደበቃት ያውቃል። ሞስኮም ልጁን ይቆጠዋል። በርሊን ካወቀ ሁለታችሁንም ነው የሚገላችሁ በማለት ያስጠነቅቀዋል። ዴንቨር ግን ሞኒካን ለማዳን ቆርጦ ተነስቶ ነበር። ናይሮቢ በባንኩ ውስጥ ታጋቾች በፍጥነት ገንዘብ እንዲያተሙ ስታደርግ እናያለን። ሕይወታችሁን የምታተርፉት በምትሰሩት ስራ ነው እያለች ታጋቾቹን ታበረታታለች። በዚህም መሃል ጥቂት ታጋቾች እቅድ ሲያወጡ ይታያል። ራኬል ለፕሮፌሰሩ ደውላ በባንክ ውስጥ ላሉት ታጋቾች ምግብና ውሃ እንዲገባላቸው ትጠይቃለች። ፕሮፌሰሩም በምላሹ ፖሊሶች ከባንኩ ፊት ለፊት የሰበሰቧቸውን ተሽከርካሪዎች ለጥቂት ሜትር ወደኋላ እንዲያርቋቸው ይጠይቃል። ሁለቱም በስልክ ንግግራቸው እርስ በርስ ብልሃት ለመቀዳደም ይሞክራሉ። በማከማቻ ክፍል ውስጥ ተደብቃ ያለችው ሞኒካ እግሯ ላይ የተተኮሰባት ጥይት ከፍተኛ ህመም እየፈጠረባት ነው። ዴንቨር ቁስሏ እንዳይመረዝባትና እንዳትሞት በጭንቀት ውስጥ ሆኖ ይንከባከባታል።
ዴንቨር የቀዶ ጥገና መሳሪያዎችን በድብቅ ለማግኘት ይሞክራል። ኤንጂል ዘራፊዎቹ ከውጭ የሚረዳቸው ሰው እንዳለ መጠራጠር ይጀምራል። በርሊን በባንክ ውስጥ ያሉ ታጋጆች በሙሉ የሳልቫዶር ዳሊን ጭንብል ማድረጋቸውን ያረጋግጣል። ፖሊሶች በባንኩ ላይ ጥቃት ቢሰነዝሩ ማን ዘራፊ ማን ታጋች እንደሆነ እንዳይለዩ ለማድረግ ታጋቾቹን በመስኮት አጠገብ ያቆማቸዋል። እና በተጨማሪ ሰዎች እነዚህን ስራዎች ሌሎች ሰዎች የመቁጠር አቅም ስለሌለኝ ብቻዬን ነው እየሰራው ያለሁት። ለምሳሌ ስክሪፕት መጻፍ፣ ኤዲት ማድረጉ ምናምን በጣም ነው የሚያደግመው፣ ከምነግራችሁ በላይ ነው ጊዜ የሚወስደው እና ቻናሌ አድጎ በተጨማሪ ሰዎችን ቀጥሬ ለእናንተ ከዚህ በላይ ጥሩ የሆኑ ስራዎችን ለመስራት እንበቃ ቻናሌን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ እስከመጨረሻው እንድታዩት በአክብሮት እጠይቃለሁ። በተጨማሪም ደግሞ እንዳስተካክል የምትፈልጉት ነገር ካለ ኮሜንት ጋር አሳውኝ። ሁላችሁም የምትከታተሉ ሰዎች ከጎኔ ስላላችሁ ከልብ አመሰግናለሁ። ይመቻችሁ።